ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ሳሙኤል ውሸት በጣም ይደብራል። እኔ ጸቤ ከታምራት ጋር እንጂ የእናንተ ስብከት አልጎረበጠኝም። ስበኩ፣ መብታችሁ ነው። ስለ እናንተ ስብከትም አይደለም ጸቤ እንደሚታወቀው ከታምራት ጋር ነው። ታምራት ላይቭ ከፍቶ ነብዩ መሐመድን አለይሂ ሰላቱ ወሰላም ይሳደባል። ለሚሳደበው ነገር ደግሞ ማስረጃ አምጣ ስል ማስረጃ በማምጣት ፋንታ እኔ ፊት ለፊት ነብዩ መሐመድን ሲዛለፍ ነው ሰንዝሬ የመታውት ታምራትን ማለት ነው። ይሄ ነው በቃ ያለው የተፈጠረው። ከዛ ውጪ ግን ከናንተ ስብከት ጋር ምንም ችግር እንደሌለብኝ ስብከታችሁም እንዳልጎረበጠኝ ፊት ለፊት ነግሬያችኋለሁ አደባባይ ነው። ነገር ግን አንተ ይሄንን ፖለቲካዊ ሽፋን ለመስጠት ይሄንን ነገር ሞከርክ። ይሄ ደግሞ ነውር ነው፣ ራሱ ብልግናም ጭምር ነው። ይሄ ከአንድ ሃይማኖተኛ ሰው የሚጠበቅም አይደለም። አንተ አደባባይ ለምትሰብክ ሰው ነህ። ይሄ ነገር ማድረግ ራሱ አይጠበቅብህም። ውሸት ነው፣ ይሄ ውሸት ነውር ነው። እኔ ችግሬ ከታምራት ጋር ነው። ታምራትም አሁንም ከብሽሽቅ ጠርቶ ሙስሊሙን ኡማ ይቅርታ እንዲጠይቅ ወንጌል እስከሆነ ድረስ ሰዎች እንዲድኑ ከሆነ አላማ እኛን ከሚያበሽቅ ነገር እና እኛን ከመሳደብ ሙስሊሙን ከመሳደብ እንዲያድብና ስርዓት እንዲይዝ በስርዓት ወንጌል እንዲሰብክ እንደውም እናንተ መምከር ነበረባችሁ። ነገር ግን አንተም ይሄንን ተጠቀምክ። አይ ቲንክ በጣም እኔ ከናንተ መካከል አሁን የተረዳሁት እንደውም ጤነኛ እንደሌለ ነው። ይደብራል። ራሱ አይጠበቅም ከአንድ ሃይማኖተኛ ማለት ነው። ባጭሩ ቪዲዮን ሼር አድርጉ። ወሰላም አለይኩም ወራህመቱላሂ